ሰላም ዛሬ የምናወራው ስለ ፍቅር ሳይሆን ስለ ፍቅር ሳይንስ ነው። ብዙዎቻችን ግንኙነታችን ሲቀዘቅዝ እጣ ፋንታችን ነው ብለን ተስፋ እንቆርጣለን። ግን እውነታው ያ አይደለም። ግንኙነት ልክ እንደ አዝመራ ነው። ካልተኮተኮተ ይደርቃል። ዛሬ ለብዙ ዓመታት በምርምርና በልምድ ያካበትኩትን ግንኙነታችሁን ወደ አዲስ ምዕራፍ የሚያሸጋግር ተነሳሽነት ይዤላችሁ ቀርቤያለሁ። እንኳን ደህና መጣችሁ። ክፍል 1 የመስታወት ህግ ዘ ሚረር ኢፌክት። አዳዲስ ጥናቶች እንደሚያሳዩት በግንኙነት ውስጥ የምናየው ችግር አብዛኛውን ጊዜ የራሳችን ነጸብራቅ ነው። ጓደኛ ወይም ጓደኛሽ እንክብካቤ እንዲያደርግልህ ከመጠየቅ በፊት አንተ ለራስህ ያለ እንክብካቤ ምን ይመስላል? ራሱን የማያከብር ሰው ሌላው እንዲያከብረው መጠበቅ አይችልም። ዛሬ አንድ ሙከራ አድርጉ። ለባልደረባችሁ ከመበሳጨታችሁ በፊት ለራሳችሁ ዛሬ ምን ጥሩ ነገር አደረግኩ ብላችሁ ጠይቁ። ደስተኛ ስትሆኑ ነው ደስታን መስጠት የምትችሉት። ክፍል 2 የዝምታ ቋንቋ ዘ አርት ኦፍ ሊስኒንግ። ብዙዎቻችን የምንሰማው ለመመለስ እንጂ ለመረዳት አይደለም። ግንኙነትን የሚገድለው ትልቁ መርዝ ግምት ነው። እንዲህ ስላለች እንዲህ ማለቷ ነው ብለን በራሳችን የምንሰጠው ትርጉም ግንኙነቱን ያናጋዋል። ግንኙነታችሁን እንደ አዲስ ስታርታፕ ቢዝነስ ህይወት በየቀኑ አዳዲስ ጥያቄዎችን ጠይቁ። ዛሬ ምን አስደሰተሽ? ምን አስከፋሽ? ዝምታን በግምት ሳይሆን በጥያቄ ሙሉት። ክፍል 3 የትንንሽ ነገሮች ኃይል ማክሮ ሞሜንትስ። ትልቅ ድግስ ወይም ውድ ስጦታ ብቻ አይደለም ግንኙነትን የሚያቆየው። በሳይንሱ ማክሮ ሞሜንትስ ኦፍ ዘ ኮኔክሽን የምንላቸው አሉ። ጠዋት በፈገግታ መሸኘት፣ ስራ ላይ ሆኖ ናፍቀሽኛል የሚል አጭር መልእክት መላክ። እነዚህ ትንንሽ ክሮች ናቸው ትልቁን ገመድ የሚሰሩት። ፍቅር በየቀኑ የሚታደስ ሰብስክሪፕሽን እንጂ አንድ ጊዜ ተገዝቶ የሚያልቀቅ አይደለም። ማጠቃለያ ዘ ኮል ቱ አክሽን። እንግዲህ አስታውሱ፣ ጎበዝ መርከበኛ የሚታወቀው ማዕበል ሲነሳ ነው። ግንኙነታችሁ አሁን ያለበት ደረጃ ምንም ይሁን ምን ዛሬ በወሰዳችሁት አዲስ ዕውቀት መቀየር ትችላላችሁ። ተስፋ አትቁረጡ፣ ይልቁንም ተማሩ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ አጋሩት። በሚቀጥለው ቪዲዮ ሌላ ጥልቅ ሐሳብ ይዤላችሁ እስክመለስ በፍቅርና በሰላም ቆዩ።